እርቃናችንን አውልቀው ጠላቶቻችን አቅማቸውን የፈቀደውን ሁሉ አድርገውብናል። ምናልባት ያልሰሩትን ያላደረጉት ካለ አቅማቸው ስላልፈቀደ ብቻ ነው። አሁን ግን ያ ሁሉ የለም። ተሰባስበናል፣ ታጥቀናል። በመጣበት ልክ እያስተናገር ነው እንገኛለን። ጠላቶቻችን በገቡበት ገብተንም ዋጋቸውን ሰጣቸዋል። አስገድዶ ነፍጥ ያስነሳን ገና ብዙ ያልተነገሩ እልፍ ምክንያቶች አሉ። እህታችን በአረመኔዎች የደረሰባት በደል ተመልከቱ። የብልጽግና የሳይበር ሚሊሻ ይህን ቪዲዮ በተደጋጋሚ ጊዜ አሰሩሎታል። ስለዚህ ቪዲዮ እንዲቆይና እንዲታይ ሁላችሁም ስክሪን ጫና አድርጋችሁ በመያዝ ሴንድ በሉት። ይብላኝ እኔ እንጂ ብዬ ያርኩኝ ከዛ ያርኩኝ አላውቀውም። ሀገሩን እየጠየቅ እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዛ አባቴን የምል ዩኒቨርሲቲ ተማሪ ነበርኩኝ እና ልብሴን አጋጣሚ ልብስ ለብሼ እንጂ ሌባ ወስዶብኝ ነው። እስኪ እባክህ ግዛልኝ አልኩት። ስገዝለው 50 ብር የሚል ሳናገኝ ከእሱ ላይ 50 ብር ከፍሎ ልክ አንድ ዝም ብሎ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝ እና በቃ እንዲሽ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለውም እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለችኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን እንደ ኢንፌክሽን ፈጥሯል መሰለኝ። ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድነው ወደየት ልሄድ በቃ ህይወት መስቀልቅል እንዳለብኝ እብድ ሆንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ስል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ትሰጠኛለች። 50 ብር ተሰጠች። በኋላ እንትን ጤና ጣቢያ እንውሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ። እስቲሽ አደረጉ። ተወለደ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው መጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ፣ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶችንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለእኔ ሕክምና ወጪዎችን እያንዳንዷን እየሸፈነች እሷ እንደ እናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰች በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በምችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጠር በቃ ድክም ይለኛል። መንቀሳቀስ አልችልም። ያን ያክል ማለት ነው። ብዙ መድኃኒቶችን ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱም Steuer. Die Steuererklärung nur fast von allein. Ich muss aber schon alles eintippen. Nö. Und was ist mit dem Papierkram? Einfach fotografieren. እነዚህ መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለው እና ይህን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። የምበላው መጠጣው የለም። የምታዩት ነው ደረቅ ኮቸሮ ነው። አሁን ቅድም እንደውም ሳዘጋጅ ነበረ ኮቸሮ እዚህ ያለ ዘርዝፌ ነው ግን ነው እየበላ ያለሁት። አሁን የርስ በራስ ብሏል። የዘፍዝፌው ስለቆየሁ ቅድም ነው እናንተ ቀረጻ እያዘገጃጃችሁ ያለ የዘፍዘፍ ማለት ነው። የዘፍዝፍ ካለ በኋላ ለልጄ ምንድን ነው ፍትፍት አድርጌ እኔ የምበላት አለው እሱም የሚበላት ይችን ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን ያለበት
ስፖንሰር አንድ ወር ከፍሎልኝ ሄደ። ሌላው ህይወት ነው የሚኖረው። ምንም አድርገው ለመናገር በጣም እየራበኝ ነው። በቃ ታሪክ ነበር አይተን የተመለስ ነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለ ነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነው እና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የእሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋውስ ምንድን ነው? ነገስ የሚመለስለት መልስ ምንድን ነው? ይሄ ልጅ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል። ግን ደግሞ ይሄኛው የሚዘገንን እና ለመስማትም ለጆሮም ለማየትም የሚቀፉ ነው ያገኘሁት። ያው ሰው ስትሆኝ ትፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በእርግጥ ላያስችል አይሰጥም ይባላል። ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነው እና በጣም ከባድ ነው። የብርቱካን ቪዲዮ እኔም ቁጭ ብዬ ሳየው እውነት ለመናገር አንደበት የለኝም። ከአእምሮ በላይ ነው። እጅግም በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው ብዙ ሆረር ፊልሞች እንሰማለን፣ ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች። አብረን ቆመን እንቀበላለን። ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድን አማራጭ የለበስኩትን ልብስ አውልቄ እሷን እግሮቿን አስሬ ነው እየጎተትኩ ጀመር የጀመርኩ። እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምንሄደው አንቺን እኮ ትቼሻለሽም ስትለኝ እንዲህ ሆነን ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለወንዲሁም ነገር ወዲያስ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? ምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድን ነው ጎዳና ተዳዳሪ ሊሆንኩት ጎዳና ነው ወርቄ በቃ እኔ እንጂ
Wieso Steuer? Ich mache meine Steuer mit Elster. Dem diebischen Vogel? Nee, der Software von